በባልና ሚስት መካከል ያለን ሚስጥር ማጋለጥ ለሌላ ሰው ማውራት ከባድ ወንጀል ነው። አማናን መጣስ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነ ሚን አዕዘሚል አማነቲ ዐንደላህ አላህ ዘንድ ካለው ትልቅ አደራዎች ውስጥ አንዱ አማናዎች ውስጥ አንዱ የቂያማ ቀን የውመል ቂያመቲ الرجل يفضي الى امرأته አንድ ሰው አንድ ወንድ ለሚስቱ ሚስጥሩን በሙሉ ዘርግፎ ይነግራታል ወይም ሙሉ ማንነቱን በቃ ለሷ ይሰጣል። وتفضي اليه እሷም ለሱ ትሰጣለች። ثم ينشر سرها ከዛ የሷን ሚስጥር አውጥቶ የሚያወራ ከሆነ የሚያሰራጭ ከሆነ ትልቅ ያማና ጉዳት ነው። አላህ ዘንድ የሚያስጠይቅ ጉዳይ። ስለሷ እናቷ የማታውቀውን ነገር ሊያውቅ ይችላል እኮ ባል